ሰበር ዜና ጥር 22 2018 ጤናና ፍቅር ይስጥልኝ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። አረጋ ከበደን ጨምሮ በርካታ የክልል ባለስልጣናት ከኤርፖርት አቅራቢያ በባህር ዳር ዙሪያ ጥቃት ተፈጸመባቸው። በፋኖ ጥቃት የአማራ ክልል ምክር ቤት አባሉ እንዲሁም የምዕራብ ጎጃም ሰላምና ጸጥታ ቢሮ ኃላፊ የአረጋ ከበደ ካቢኔ መገደሉ ሲነገር ሌሎች የክልሉ መካከለኛ አመራሮችም ተገድለዋል። ፋኖ በአርፒጂና በሞርተር በፈጸመው ጥቃት የአረጋ ከበደ አመራሮች ተሸኝተዋል። ዝርዝር ዘገባ ይዘንበታል። ወዲህ ደግሞ በተመሳሳይ በወሎም በላስታ በባለስልጣናት ላይ በመዝናኛ ክበብ በተወረወረ ቦምብ ባለስልጣናት ሲቆስሉ አንድ ከፍተኛ ወታደራዊ አዛዥ ህይወቱ አልፏል። ዝርዝር ዘገባም አሰናድተናል። በሌላ በኩል በወልቃይትና ዙሪያው የሚደረጉ ውጊያዎች ሲቀጥሉ የአብይ አህመድ ወታደር ወደ ኋላ ሲፈረጥጥ የኮሎኔል ደመቀ ዘውዱ ጦር ብቻውን እየተጋፈጠ መሆኑ ተነግሯል። ህወሓት አዳዲስ ስፍራዎችን መቆጣጠሯ ሲነገር በአፋር በኩልም አዲስ የጦር ግንባር ፈጥራለች ተብሏል። መቀሌ ህዝቡ ተጨንቋል። ዝርዝር ከቦታው ይዘናል። እንዲሁ በራያ በኩል የአብይ አህመድ አገዛዝ ዳግም የፈሪ ሩጫውን ተያይዞታል። ይዳሰሳል። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁኝ ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። በቅድሚያም ከሰሜኑ የኢትዮጵያ ክፍል ወደ ተሰሙ የጦር ግንባር መረጃዎች አልፋለሁ። ህወሓት በአፋር ክልልም የጦር ግንባር መክፈቱ ተነገረም። የጠለምት የአፋርና የትግራይ ወቅታዊ ሁኔታዎችን የሚያሳይ መረጃ ዝርዝር ይዘናል። እሱን በቅድሚያ በምስራቅ ጠለምት ወረዳ ደገብራይ ቀበሌ ዛሬም ውጊያ የቀጠለ ሲሆን በህወሓት ታጣቂዎች ላይ የሞትና የመቁሰል ጉዳት እንደደረሰባቸው ተነግሯል። በዚህ ግንባር የአማራ ኃይሎች ከፍተኛ ድል እየተቀናጁ መሆናቸው ሲነገር ህወሓት ተጨማሪ ኃይል እያስገባ መሆኑም ተነግሯል። በሌሎች አቅጣጫዎች ደግሞ የህወሓት ታጣቂዎች ወደ ዲላምባና ምንጫር ቀበሌዎች መግባታቸው ሲነገር በእነዚህ አካባቢዎች ድል የቀናቸው የህወሓት ኃይሎች ከተማዎቹንም መቆጣጠራቸው ተነግሯል። በዚህ በደብረ ገባይ ቀበሌም ዋዜቦ መሰላሰል ሚካኤል ተብሎ በሚጠራ አካባቢ ተመሳሳይ ውጊያ ለመክፈት ዝግጅት እየተደረገ መሆኑንም መረጃዎች ደርሰውናል። ትላንት በዋልድባ አቅጣጫ የህወሓት ታጣቂዎች ከእንሳይና ቡያ ወንዝ አካባቢዎች በመንቀሳቀስ ጺዳ፣ ቀራኒና ሚዝከር የተባሉ ቀበሌዎችን ለመቆጣጠር ሙከራም አድርገዋል። የህወሓት ኃይሎች በአማራ ክልል ብቻ ሳይሆን በትላንትናው ዕለት በአፋር በኩልም አዲስ ጦርነት መክፈታቸውም ተነግሯል። ትላንት 8 ሰዓት ከ20 ላይ የህወሓት ኃይሎች ከራያ መሆኒ በመነሳት ወደ አፋር ክልል መጋሌ ወረዳ ቶንሳ ቀበሌ የከባድ መሳሪያ ድብደባ ፈጽመዋል። በትግራይ የተለያዩ አካባቢዎች መጠነ ሰፊ ጦርነት ሊቀሰቀስ ይችላል የሚለው ስጋት በከፍተኛ ሁኔታ በመጨመሩም በርካታ ሰዎች ጥሬ ገንዘብ ለማውጣት ወደ ባንኮች በመትመም ባንክ ቤቶችን በከፍተኛ ሁኔታ ማጨናነቃቸውንም ሚዲያችን ከቦታው አረጋግጧል። በምስሉ ላይ እንደምትመለከቱትም የትግራይ ክልል ባንኮች እንደዚህ በህዝብ ተጨናንቀዋል። በትግራይ ክልል የሚገኙ ባንኮች ለደንበኞቻቸው ከ2000 ብር በላይ ገንዘብ አንሰጥም እያሉም ይገኛሉ። እቺን 2000 ብርንም ለማውጣት ደግሞ ከፍተኛ ሰልፍ እንዳለ ነው የነዋሪዎች ቅሬታም እየደረሰን ያለው። የትግራይ ህዝብ በከፍተኛ ጭንቀት ውስጥ እንዳለ መረጃው የደረሰን ሲሆን የትግራይ ወጣቶችም ወደ ጦር ግንባር እየተባሉ መሆናቸውን አንዳንድ መረጃዎች ይጠቁማሉ። በዚህ ሰዓት ጠለምት ወረዳም ደገበራይ ቀበሌም ውጊያ እንዳለም አረጋግጠናል። በዚህ ወቅት የህወሓት ጦር ድላምባ ቀበሌም ልዩ ስሙ ስራር ምጭራ ቀበሌም ልዩ ስሙ 30 ጉላና ስልባጣ ጨቆርስ ቤተክርስቲያንን፣ ደገብራይ ቀበሌ ልዩ ስሙ ዋዘቦ መሰላል ሚካኤልን ተቆጣጥሮ እንደሚገኝም የሚዲያችን ምንጮች አስረድተዋል። በተጨማሪም በትላንትናው ዕለት ዋልድባ በኩል ከእንስይና ቡይ ወንዝ አካባቢም ጻድ ቀርኒና መስክር የተባሉ ቀበሌዎችን ለመቆጣጠር መንቀሳቀሳቸው የታወቀ ቢሆንም እንዳልተሳካላቸው ነው የተገለጸልን። በዚህ ሰዓት ህወሓት በዋጅራት አካባቢ ያለውን ኃይሉን በማንቀሳቀስ በከባድ መሳሪያ ተኩስ ከፍቷል። በአካባቢ የሚገኘው የአብይ አህመድ ወታደሮች ራሳቸውን ለማዳን እግሬ አውጭኝ እያሉ እንደሚገኙ ነው የተገለጠው።
የተገለጠው። የህወሓት ታጣቂዎች ከተቆጣጠሯቸው ስፍራዎች ደግሞ ህዝቡም እየሸሸ ነው። የኢትዮጵያ መከላከያ ሰራዊት ተብየውና የፌዴራል ኃይሎች ካላማጣና ኮረም ከተሞች መውጣታቸው እየተዘገበ ባለበት በዚህ ወቅት ነዋሪዎችም ለደህንነታቸው በመስጋት እየሸሹ መሆናቸውን ለቢቢሲ ገልጸዋል። ግጭት ይቀሰቀሳል በሚልና ታጣቂዎች የሚወስዱት እርምጃ ስጋት ፈጥሮብናል ያሉ ነዋሪዎች ወደ አጎራባች አካባቢዎች በመጓዝ ላይ መሆናቸውን ነዋሪዎች ተናግረዋል። በጠለምትና በወልቃይት ዙሪያ እየተደረጉ ባሉ ውጊያዎች የመከላከያ ሰራዊቱ እየፈረጠጠ ሲሆን በብቸኝነት የኮሎኔል ደመቀ ዘውዱ የተከዜ ዘብ ከባድ ውጊያ እያደረገ ከህወሓት ኃይሎች ጋር እየተፋጠጠም ይገኛል። ከዚህ ጋር በተያያዘ ሚዲያችን በተደጋጋሚ ውጊያው ከመጀመሩ ከአንድ ወር ገደማ በፊት ውጊያው ሊጀመር ነው፣ የኮሎኔል ደመቀ ዘውዱን ጦር በአብይ አህመድ ሊከዳ ነው፣ ስለዚህ ከወዲሁ የኮሎኔል ደመቀ ዘውዱ አስተዳደር ከፋኖ ኃይሎች ጋር እንዲወግን በሚል ሚዲያችን ተደጋጋሚ ዘገባዎችን ሰርታለች። ከዚህ ጋር በተያያዘ እያንዳንዱ የተናገርናቸው ነገሮች አሁን እየተፈጠሩም ይገኛሉ። ከወልቃይት በተጨማሪም በሌሎች አካባቢዎች የብልጽግና ኃይል ስልታዊ ማፈግፈግ የሚላትን ጨዋታ ጀምረዋል። የብልጽግና መከላከያ ሰራዊት ስልታዊ ማፈግፈግ በሚል ስም አላማጣንና ኮረምን ዙሪያውን ለቆ በመሸሽ ላይ ይገኛል። አላማጣና ኮረም ዙሪያ የነበረው የሪፐብሊካን ጋርድና የኮማንዶ ክፍለ ጦር እንዲሁም መደበኛ ሰራዊቱን ጨምሮ የፌዴራል ፖሊስ አባላት በትላንትናው ዕለት ምሽት ጀምሮ ጨርቄን ማቄን ሳይሉም አካባቢውን ለቀው በምሽት ወደ ቆቦ ከተማ መግባታቸውን የሚዲያችን የምስራቅ አማራ ቀጠና ዘጋቢዎች ለማረጋገጥ ችለዋል። ብልጽግና ከዚህ ቀደም ከ2013 ዓ.ም ጀምሮ እስከ 2015 ዓ.ም መጀመሪያዎቹ ወራት ድረስ ከህወሓት ጋር ባደረገው ጦርነት የአማራ ክልልን የውጊያ ሜዳው በማድረግ በስልታዊ ማፈግፈግ ስም ህዝቡን ማስጨረሱና ክልሉን ማውደሙ አይዘነጋም።